ሰላም እንዴት ናችሁ? የተወደዳችሁ ቅዱሳን ሰላም ለእናንተ ይሁን። ዛሬ ደግሞ አንድ ተጨማሪ ሐሳብም እንዲሁም ለአንዳንዶቻችሁ መልስ ቢጤ የሚሆን ነገር ይዤላችሁ መጥቻለሁ። አብራችሁኝ ቆዩና ሰሞኑን በሰራሁት ቪዲዮ በነብዩ ላይ በሰራሁት ቪዲዮ ላይ አብዛኞቻችሁ ጥሩ አይዲያ እናም እናንተ የሚታውቁት ነገር እንደሆነ ብዙ በኢሜይልም በዩቲዩብ ኮሜንት በዋትስአፕ በዳይሬክት ኮሊንግ ዋትስአፕ ኮሊንግ በተለያዩ በሶሻል ሚዲያ ኢንቦክሶች እየላካችሁልኝ ነበረ። የሌሎቻችሁ ያንዳንዶቻችሁ ደግሞ ኔጌቲቭ መስሏችሁ የጻፋችሁትን ነገር ሰምቻለሁ እና ደስ ይላል። ሐሳባችሁ ኔጌቲቭ ቢሆንም አልቃወምም። ምክንያቱም እኔም እቃወም ነበር ትናንትና ከዛሬ 2 ወር 3 ወር በፊት እኔም እንደናንተ ክፋት መስሎኝ ለሚናገሩ ሰዎች የሚጽፈውን ነገር ነው እየጻፋችሁ ያላችሁት። ልባችሁ ክፉ ስለሆነ እንዳይደላ ተረድቻለሁ። ለምን ተቃዋሚዎች እኔን የምትቃወሙኝ አቤል ትክክል አይደለም ተመለስ እንደዚህ ነው ነብዩን ስም ለማጥፋት ነው የምትሉ ሰዎች የመሰላችሁትን ነው የምትጽፉት። ለምን አንድ ሰው በደረሰበት ደረጃ ነው የደረሰውን ነው የሚያውቀው እንጂ ያልደረሰውን ነገር ምንም ልናገር ስለማይችል በጽሞና ደስ ብሎኝ ነው ሲቀበላችሁ የነበረ የምትጽፉልኝን የምትደውሉልኝን ቮይስ የምታረጉልኝን እና አፕሪሺየት ነው ማረጋችሁ። ምክንያቱም ወደ እኔ እያደጋችሁ ስለሆነ እኔም ተቃውሜ ሰውየው ጥሩ ሰው ነው ብዬ ፋይት አድርጌ ጓደኞችን ቲክቶክ ውስጥ ያሉትን ጓደኞችን እኔ ማቃቸው ወንድሞችን በግል ማቃቸው ብዙ ተጣልቻቸው ተሰዳድቤ አቃለሁ። ምክንያቱም ለምን ነብዩ ትክክል ነው ብዬ ይሄ ነብይ ትክክል ነው አትንከበቃ ይሄ ሰው እናንተ የምትረዱኝ ከሆነ ይሄ ሰውየው እዚህ ሀገር ከመጣ በኋላ ይሄ ነገር ሲመጣ በኤፍቢአይ ቸርች አገልግሎቱ ላይ የነበረውን ነገር ሰውየው ገንዘብ አይፈልግም ምናምን ብዬ እኔ ነኝ ሃይ አርጌ በፔጅ ላይ ያስተዋወቁት እኔ አቤላችሁ ወንድማችሁ ማለት ነው። ስለዚህ ይሄን ነገሩን እስኪንደርስ ድረስ ነው እና አሁንም ቢሆን እኔ እየተናገርኩ ያለሁት ነገር ላይ እኔን ይመኑኝ I'm the one who right ትክክል ሰው ነኝ እያልኩ አይደለም። ግን ወደ ሐቁ እደጉ መርምሩ ነው። እኔንም መርምሩኝ እሱንም መርምሩት። እኔ የተናገርኳቸው ነገሮች አሉ 4-5 ነጥብ። እነዚህን ወደ ቸርቻችሁ ስትጋብዙ መርምሩ። ደግሞ በሌላ ሀገር ላይ ሆናችሁ በተለያየ ሀገር ላይ ሆናችሁ ይሄን ነገር ላይ አስተያየት የምትሰጡ ሰዎች ምንም ማድረግ አልችልም። ምክንያቱም ደቡብ አፍሪካ ላይ ያለች ቤተክርስቲያንና የቤተክርስቲያን መሪዎች የቤተክርስቲያን መጋቢዎች አሁን እኔ የሚናገረውን ነገር ሁሉንም ነገር ያውቃሉ። አብሮ እሱን ኢሚግሬሽን የሚያስወጡ ሰዎች ያውቃሉ ምን እንደሚሰራ ምን እንደሚያደርግ። ግን they are waking they don't want to fight bro my people ይሄን ነው የምነግራችሁ። እና ስለ አስተያየታችሁ አመሰግናለሁ። ኔጌቲቭ ነገር የምትጽፉትን አመሰግናችኋለሁ። ለምን እኔም እንደናንተው ጽፍ ነበር። እኔ ከአንድም 2-3 ወንድም ብሎክ አድርጌያለሁ። ወንድም የእናት የአባት ልጆች ስሙኝ። ለምን እሱም በጣም ነው የሚወዱት በቃ እንድነካ አይፈልጉትም ምናምን ነገር። እኔም እንደነሱ ነበርኩኝ። ከነቀው በኋላ ግን ከዚህ ነገር እንዲመለስ ነግሬዋለሁ። ቤተክርስቲያን ላይ እንዲ አድርግ ጌስታውስ እንዲ አይሁን ሚሊዮን አንዳንድ ነገሮች ላይ ለሱ ለሚቀርቡ ሰዎችም ይሄን ባያደርግ ብዬ ነግሬያለሁ። እኔም በተቻለኝ ከሰዎች ጋር ያለው ኮሚኒኬሽኑ ጥሩ እንዲሆን ዘንድ በጽሁፍም አውርቼዋለሁ። ስለዚህ የብዙዎቻችሁ አስተያየት ምናልባት እስኪታውቁ ሊሆን ይችላል እስኪትረዱ ሊሆን ይችላል። አስተያየት ሰጪዎቹን እስከዚህ ድረስ ካመጣዋችሁ ዛሬ የመጣውበትን ደግሞ ልቀጥል። እኔ ምናልባት
በድጋሚ ምነግራችሁ አንድ ነገር ገንዘብ ላይ ተጣልቼ ገንዘብ እንድከፍለኝ ፈልጌ ከሳንቲም ጋር ግጭት ተፈጥሮ ምናምን አይደለም። ግን ሮንግ የሆነውን ነገር ከሰራ አንድ ሰው ሮንግ ነው። ሂዝ ኖት ጉድ አይባልም። ገባችሁ? መልካም ነገር ያደረገ ሰው መልካም ሰው ነው የሚባለው። እኔ ጽፌ አውቃለሁ፣ ተቃውሜ አውቃለሁ። ዛሬ አይደለም የሚቃወመው፣ ከድሮም ጀምሬ ጽፌ አውቃለሁ። የተሳሳቱትን ገጽጬ አውቃለሁ። አንዳንዶቻችሁ ደግሞ የኔ የአገልግሎት ልክ በነብይ በሐሰተኛ ነብይ እጅ ላይ ያለ መስሏችሁ አንተ የሚታድግ ሶነ ትልቅ ደረጃ ምናምን የሚደርስ ሶነ ኮንፈረንስ ይዞ ነው የሚወጣው። አንድም ቀን እኔም ነብይ ኮንፈረንስ ይዞኝ ወጥቶ አያውቅም። I'm telling you እኔ የሚያስይዘኝ 7 መሪ ያለበት ቸርች ነው የሚያስይዘኝ። 7 መሪ እስከነ ፓስተሩ 7 መሪዎች ያሉበት ቸርች ነው እኔ የሚያስይዘኝ እንጂ አንድ ነብይ ሙዚቀኛ ብሎ ፒክ አድርጎ ወስኖኝ አያውቅም። I'm telling you ከሱ ጋር ባገለገልኩት እንኳን አረብ ላይ ሊሰርዝ ብዬ ተደጋጋሚ ነገር ላይ ችግር እየተፈጠሩ አየው። ፕሮግራሙ ላይ እስኪንሄድ ድረስ አይቼ መሪውን የቤተ ክርስቲያኑ መሪ ይሄን ድምጽ ስለሚሰማ ያውቃልና በቃ አልመጣም። እኔ በሱ ምሪት ከሆነ በነብዩ ምሪት ከሆነ አልመጣም። ለምን እየሆነ ያለው ነገር መንፈሳዊ ነገር ስላይደለ ትክክል ስላይደለ አልመጣም ብዬ ከተጋባዥ አገልጋዮች ጋር አብረን በኔ መኪና ውስጥ እኔ ነኝ ድራይቭ እያረኩ የነበርኩት። የፓስተር አረጋ ፎርቹነር ነበር ያስኩት። መሪ ላይ ቁጭ ብዬ ነው እኔ አልሄድም ኑና ሄዱ ብዬ ያልኩት። እናንተ ድራይቭ አርጋችሁ ሂዱ አልነዳም ብዬ ከመኪና ይወረድኩት። ከዛ በኋላ መሪው አቤል ለኛ ተው ስቲል ቮይስ አለ እዚህ ውስጥ ለግለሰቡ ፕራይቬሲ ካልሆነ each and everything is here bro my people። ስለዚህ አልሄድም ብዬ መሪው ነው እኛ ነን አንተን ኃላፊነት የምንወስድ እና አንተ እንድትገኝ ፈልገናል ብሎ ነው የጠሩኝ። ስለዚህ እዚህ ውስጥ መጣችሁ የሆነ ነብይ ኮንፈረንስ እንደሚወስደኝ ነብይ ኮንፈረንስ እንደሚያስይዘኝ የኔ የመኖሬ ጣፋንታ የሆነ ነብይ እንደሆነ የሆነ ፓስተር እንደሆነ የምትናገሩ ሰዎች how are you guys? ዳና ናችሁ? እንደምን አላችሁ ቅዱሳን? እናንተ ሰዎች ዳና ናችሁ? ይህን ጤናችሁን ፈትሹ። እኔ አንድም ቀን ዞሬያለሁ፣ አገልግያለሁ። ከአንድም ብዙ ነቢያት ጋር አገልግያለሁ። ስሙኝ፣ አንድም ቀን ከአቤል ጋር ነው የሚያገለግለው ከአቤል ውጪ ብሎኝ ይዞኝ የዞረ ነብይ የለም። ቤተ ክርስቲያኑ ግን ፈልጋ አስይዛል ነው ያገለገልኩት። ስሙኝ፣ ማንም የኔ ጣፋንታ አይደለም። እሱም የራሱን ራእይ ነው የሚኖረው። እኔ ደግሞ የራሴ የሆነ ሚኒስትሪ አለኝ። የራሴ የሆነ ሊያድግ የሚፈልግበት መንገድና እድገት አለኝ። nobody can stop me። ማንም ነው ማያስቆመኝ ከዛ ራእይ ላይ ማንም። ከዚህ በፊት ያለፍኩትን ነገር አይኖ so many challenges። እነዚህ ቻሌንጆች ያላስቆሙኝን አንድ ነብይ ተነከተ ብሎ በሚወራው ወሬ በሚያስፈራሩኝ አገልግሎቴ አበቃለ አማኔታ አይኖርም ምናምን ስለተባልኩኝ ፈርቼ ደንግጬ አገልግሎቴን በቃ ይዘጉብኛል ብዬ ፈርቼ ይሄን ነገር የሚያቆም ይመስላችኋል? እውነትን የሚያቆም ይመስላችኋል? ከናንተ ኮሜንት ከምትሰጡ ሰዎች የተሻሉ ሰዎች፣ ለሰውየው ቅርብ ሰዎች፣ ለኔም አባት የሚሆኑ ሰዎች፣ ለኔ ወንድም የሚሆኑ ሰዎች፣ ብዙ የቀረቡኝ ሰዎች እኮ አቤል ይሄ ነገር እንዴት ነው በእንዲህ በኩል ቢፈታስ ብሎ ብዙ አይነት አማራጮች መጥተዋል። ማይ ፒፕል እኔ ግን ሀቅ ነው እውነት ነው የሚለው የተናገርኩትን ነገር ሁሉ ከመጀመሪያ ቪዲዮ ላይ ስሙ። ያ የተናገርኩት ቪዲዮ ላይ ያወራሁት ነገር ይኸው ቃል ለሰማይ ለምድር እውነተኛ ነገር ነው ያወራሁት። ሄዳችሁ ቼክ አርጉ፣ ቴስት አርጉት። ሰውየውን ጠንካራ ጎን አውርቼዋለሁ። ጠንካራውን ጎኑን ጋር ማንም ሰው አያወራም ጋይስ። ይሄ ጠንካራ ጎን
እንዲህ ነገር አለበት እንዲህ አይነት ነገር ግን ያረጋል ብዬ ማንም ሰው እየተቃወማ ፌስቡክ ላይ ካያችሁ ሐሰተኛ ከሆነ ሐሰተኛ ነው እንጂ ጠንካራ ጎን ደካማ ጎን ብሎ አያወራ። ግን how am a matured ምን ያህል ባላንስ ማድረግ እንደሚችል እንደሆነ ማወቅ አለባችሁ። የምትቃ ቦርጫችሁን እንዲያርጋችሁ ዲያስፖራ ይሆናችሁ ዝም ብለ እንዲህ ብለ ኮሜንት ስለተመቸ ብቻ ምጽፉ ሰዎች ይሄ ኮሜንት ስትጽፉ ደስ ይላል ጋይስ እና ኮሜንት ስጡ ችግር የለው። ይሄን ነገር እየተረጋጋችሁ እዩ። እኔ አቤል የሚናገረውን ነገር አቤል ቀን በቀን ተቃዋሚ ሰው አይደለም። መልካም በሰራችሁ ነገር ላይ ያደንቃችኋል፣ መልካም ባልሆነ ነገር ላይ መልካም አይደላችሁም፣ ትክክል አይደላችሁም ይላል አቤል። አቋሙ ይሄ ነው። ትክክል ከሰራችሁ ትክክል ናችሁ፣ ትክክል ካልሰራችሁ አልሰራችሁም። ዛሬ እንግዲህ በፌስቡክ ላይ ማስታወቂያ ልሰራ እንደሞከርኩኝ ይሄ ነብይ ይዞ እየዞረ ያለ አንድ ግለሰብ አለ። ይሄ ደግሞ ግብረ ሰዶም ነው ልጁ። ትረስት ሚ በኤቪደንስ ነው ማወራ። ስለዚህ ህፃን ልጅ ብዙ ደፍሬ ሊያወራ ለምን ንሳም ሊገባ ስለሚፈልግ ብዙ ነገር ዲቴልስ ላይ ሊገባ አልፈልግም። እንደ ወንድም ሪቄ ቀርቤ ማክሬ ያለው ብዙ ነገር ላይ አይቼዋለሁ። ከእንዲህ አይነት ነገር ቢመለስ ብዬ አስቤዋለሁ። ግን ከኔ ቀድሞ ክስ እየወጣበት ስለሆነ ነው ይሄን ማወራ። አብሮት እሱም የሚዲያ አካል ነው ቲክቶከር ነው ብሎ እየዞረ ያለ ልጅ ስሙን ጠርቼ የኔን ፔጅ እና የኔን ፔጆች ሊያረክስ አልፈልግም። የሱን ስም ሊጠራ አልፈልግም። ራሱን ያውቃል። ለምን ነገም ያድግ ልጅ ስለሆነ ስሙን አልጠራ። የሚዲያ አካል ነው ተብላ አብሮክ ፕሮፌት ነው ሐሰተኛው ነብይ ምንቴ ይዞ ሚዞር ልጅ ሰማይ ወድሜ መስለ በቀረብኩ ጊዜ ጥሩነትህን መልካምነትህን ለአገልጋዮች ያለህን ፍቅር አድንቄያለሁ። በሰው ፊት ላይ ጥሩ ነገር ተናግሬያለሁ። በሶሻል ሚዲያ ላይ አንተ ምን አይነት ልጅ ነህ? ጥሩ ልጅ ነህ፣ ግን እንዳትጎዳ ብዬሃለሁ። ለምን ልቤ ላይ ያለው መልካምነትህን ስላየው። ዛሬ ግን በውስጥ ላይ የገባ ክፉ መናፍስት ስላለ ይሄን መናፍስትህን ሚችል ከሆነ አጠገብ ላይ ያለው ሰውየው ነብይ ነው ብለህ የምትመሰክርለት አላፊ አግዳሚውን ዌልካም እያልክ እየተቀበልክ ያለ ልጅ ይሄን ሁሉንም ስለሚያውቁ ነው። ሚንተስኖትም ያውቃል፣ ራሱም ያውቃል። እንድትሰበር ስለማልፈልግ ነው። ገባ? ከፎቶ አነሳስ ጀምሮ ያለ ካራክተር ግብረ ሰዶም ነው። አንድ ሁለተኛ ደረጃ ላይ በአፕል ከተማ በነበረን ኮንፈረንስ ላይ የቤተ ክርስቲያን መሪዎች አንድ ቤት ላይ እንድንተኛ ባደረጉ ሁኔታ ላይ ስታሳይ የነበረውን አክት አይቼ መሬት ላይ ለ3 ቀን ለ4 ቀን መሬት ላይ ተኝቼ ኮንፈረንሱን ጨርሼ ወጥቻለሁ። ብራዘር እኔ ግብረ ሰዶምን በጣም የሚቃወም በጣም በሚጸየፍ እስከ መግደሉላ ከሚያደርስ ኮሚኒቲና ማድረስ ከሚችል ሰዎች ጋር ነው የኖርኩት ያደግኩት። አይቼ እንደ ጴንጤ ስለሆንኩኝ ኮንፈረንሱ እንዳይስተጓጎል ፈልጌ ዝም ብዬ አልፌያለሁ። ስለአንተ ደግሞ ቀድሞ ተነግሮኝ ስለነበረ እዛ የነበርኩት ያለህን ሁኔታ ካራክተርህን አይቼ አስጠልታኝ ነው መሬት ላይ ወርጄ እኔ አንድ አልጋ ላይ ተኝቼ ስለማላቅ ከወንድ ጋር ቤት አልጋው ያስጠላል፣ በጣም አልጋው ያሳምማል ብዬ ለመሪዎች ኮምፕሌን አድርጌ ወይ ቤት ቀይሩ ብዬ መሬት ላይ ተኝቼ አልፌያለሁ። ብራዘር አንተ ተፈጠርከው ወንድ ልትሆን ወንድ ሆነ እንድትቀጥል እንፈልጋለን። ዛሬም በንሳ ተመልሰ ከጌታ ፊት እንድታገለግል እንፈልጋለን። ይሄን እንደ ወንድም ነው የሚመክር፣ እንደ ወንድም ነው ምነግር። ተመለስ። እግዚአብሔር ምስክሬን ነው። እየሄድክ ያለው ወይ ትክክል አይደለም። እኔ አምኖት ማይ ፒፕል ይሄ መነጽር ስላረኩት እየዋሸው እያወራው የሚመስላችሁ ሰዎች ተው። በኋላ ልጆቻችሁ ናቸው የሚደፈሩት። እኔ ሐቁን ነው የሚነግራችሁ። ተው፣ ጌታን ነው የምላችሁ።
ስለዚህ መነጽሬን አድርጌ ሳወራ በቲቪት ምናምን እንዳይመስላችሁ እዚህ ጋር ለካሜራ ብዬ የሚያደርጋቸው ላይቶች አይኔን እንዳይጎዱኝ ብዬ ነው ማደርገው። ስለዚህ ማይ ብራዘር ነግሬሃለሁ፣ የተወለድከው አንድ አካባቢ ነው፣ የአንድ ማህበረሰብ ልጅ ነህ፣ የአንድ አካባቢ ልጅ ነህ፣ አንድ ውሃ ጠጥተህ ነው ያደግከው። ከዛ አንፃር ብዙ ነገር ላይ እንድትመለስ ፈልጌያለሁ፣ አልተመለስክም። ከነብዩ ጋር አብረን ዙር፣ ችግር የለብኝም ብራዘር። ግን እንደ ግል ምነግር ያለ በውስጥ ላይ የገባው መንፈስ እግዚአብሔር ምስክሬን ነው፣ ጸሎት ያስፈልጋል። I'm telling you ይሄ ቦይሰንስ ዙሪያ ላይ በተለየ ማለት ነው ትለቀም ያለሽ ይሄ ሀገር መብት አለ ብለ ያበሻን ልጅ ቦርደር እያመጣ ወንድ ልጅ ምትደፍር ቦይሰንስ አካባቢ ላይ ነፃ እናወጣቸዋለን። ወንድ ልጅ ነፃ ያወጣቸዋል ያቺ ሰፈር። I'm telling you trust me። ይሄን እስከ መረጃ ነው እስከነ መረጃ ስለሆነ ነው ማለት ከጓደኞቹ ሁሉም እየወጣህ ነው ወንድሜ። ልምከርህ ምትሰማይ ከሆነ ስማኝ። ይሄን ነገር እኔ በክፋት አይደለም ምነግርህ፣ እንደ ወንድም እንደ አንድ ቤተክርስቲያን አገልጋይ እየመከርኩህ ነው። እንደ አንድ ወንጌልን እንደሚያውቅ እንደ አንድ ሳይኮሎጂ ቴዎሎጂስ ስነ መለኮትን እንደተማረ ሰው እየመከርኩ ነው። እንደ አንድ ካውንስሊንግ እንደተማረ ሰው ነው እየመከርኩ ያለሁት። ስለዚህ ከዚህ ነገር በንስሐ ተመለስ። ከሚንቴ ጋር ዞር፣ ችግር የለብኝም። ግን ደዋንዳችሁ አንተ ያለ ስፒሪት ያ መንፈስ ምንተስኖት ከሚሰራ ኃጢአት እንደውም በላይ ነው። አሁኑኑ ይገደል ምን በብሉይ ኪዳን። ስለዚህ ይሄን እየነገርኩ ነው ብራዘር፣ ከሰማኸኝ ስማኝ። ለምን መረጃዎች አሉን ብራዘር። አሁን ከሚን ነው ከየስ ነው ምናምን እንዳትል። ዳኖታ አካባቢ ላይ በነበረ በመጀመሪያ የዘማሪው ወንድማችን ላይ ስም አልጠራም ባይዘው አም ስማርት እዚህ ሶሻል ሚዲያ ላይ ፋራ እንዳልመስላችሁ ስም አልጠራ ይወላችሁ። በህግም የሚያስጠይቀኝን አውቃለሁ። ደቡብ አፍሪካ ህግ አንቀጽ ሁሉን ምን ሊያስጠይቀኝ እንደሚችል ምን ላያስጠይቀኝ እንደሚችል አውቃለሁ። በህግ ማያስጠይቀኝን አውቄ ነው ስፒች ማደርገው። ዝም ብዬ ምናምን እንደተፈተው ማውራ እንዳልመስላችሁ። ስለዚህ አንድ ዘማሪ ካሴት ምረቃ ላይ ሄደ። ከአንድ ህፃን ጋራ አብረው ውለህ አብረን ካላደርን ብለህ አብራ አድረህ ያን ህፃን ልጅ ልትደፍር ስትል አምልጦ ሶፋ ላይ እርቃኑን ተኝቶ እዚያ ሀገር የተወለደ ህፃን this what I said you must know who you are bra ራስህን ይወቅ። እየነገርኩ ነጯን ነው ምነገር እኔ I'm telling you ጌታ ምስክሬን። ይሄ ስም ለማጥፋት አይደለም በእግዚአብሔር ፊት ነው ምነግራችሁ። ይሄን በውስጥ መስመር ምናምን የምትሉ ሰዎች ረፉ። ይሄ ፓብሊክ እየወጣ ስላለ ነው ማወራው። ሚዲያ ላይ እየወጡ ያሉ የሱ ተጎጂዎቹ ሚዲያ ላይ ሊወጡ ስለሆነ ነው ይሄን ቀድሜ እየመከርኩት ያለው። በውስጥ መስመር ብትልክ እኛ ተው በውስጥ መስመር ብላችሁ ነው እንደዚህ ባዶ መናጤ ያረጋችሁ። ስለዚህ ቅዱሳን ዛሬ ውሃ የለማ። ስለዚህ ይሄን ልጅ እዚህ ሀገር የተወለደ ህፃን ሊደፍር ሲል አምልጦ ወጥቶ ሶፋ ላይ ተኛ። እርቃኑን ልጁ ተኝቷል። ህፃኑ እርቃን አልነበረም መጀመሪያ ተኝቶ ነበር። አባትየው ሮጦ መጥቶ ይሄ ምንድነው የተፈጠረ ብሎ ሲመጣ አይቨር ሪኮርድ ብራ መረጃ ሪኮርድ ምናምን አለ። እኔ አምኖ ስቱፒድ ብራ ይሄን ሁሉን ነገር አጣርቼ ነው ማወራ። ሶፋ ላይ ተኝቶ አይተው አባትየው ምንድነው ሲል ግብረ ሰዶም ነው ከኔ ጋር አምጥታ ያስተኛኝ ጌ ነው ብሎ አለ። ይሄ አሜት እንዳይመስል በኋላ እዚህ ጋር ጌዎችም አላችሁ ችግር የፈለጋችሁትም ማለት ትችላላችሁ ማለት። ከዛ እንደዛ ስል ምንድነው ያለ አባትየው ሲፈልግ አመለጠ ተባለ። አንድ ነው ይሄ ዳኖታ የመጀመሪያ የካሴት መረቀ። ሁለተኛው ላይ ከዚህ ዊክ በፊት በነበረ በትልቅ ነብይ ከኢትዮጵያ መጥተው ዳኖታው ጎስፔል ቢሊቨር የምስጋና ኮንፈረንስ ላይ ሊገለገል ነው ብለ ጓደኞች አካባቢ ላይ ስላሉ ሄደ ሊገለገል ነው
እዚህ አካባቢ ሊገለገል ነው ይመጣለው ከነብዩ ጋራ ብለህ ሄደ ተገልገል ጌታ ይባርክ ጓደኛ ምን ወሬ ሄደ ከዛ በኋላ እዛው ካላደርኩ ስትል ከጓደኛ ጋራ እንዳደርክና እንደደፈርክ ሁሉም ነገር እንዳለ ከዛ በኋላ ልጁ ሊገልህ ሲፈልግ አምልጠህ ሊወጋ ሲፈልግ አምልጠህ ከዳኖታ እንደሄድክ ገባችሁ ያንተ ጓደኛ ብለህ የሄድከው ልጅ እስኪሸማቀቅ ድረስ ከተማው ላይ እንደተወራበትና አሁን ላይ ግን አንተን ለሚቀርቡ ሰዎች ሁሉም በውስጥ እየተደወለ እንዲ ነው ሚዲያ ላይ ልንወጣ ነው ተብሎ እየተነገረን እንደሆነ እንድታውቅ ይፈልጋል ፔሪድ ያንተ እዚህ ያበቃል ሚዲያ ላይ በቅርቡ ይወጣሉ ካልሆነ ዳኖታ ሄደ ቤተሰቡንም ይቅርታ ጠይቅ ያለህን መንፈስም ተሳስቼ ነው እንበል እግዚአብሔርን የሚረት ጠይቅ እኛም እንወዳለን ያው ብራዳ ወንድማችን እንደ ፌስቡክ ላይ እንዲሰቅሉ እንዲያወሩ አንፈልግም ቲክቶክ ላይ እንዲያወጡ አንፈልግም እንወዳለን ወንድማችን ስለዚህ ሄደ እዛ ጋር ያሉት ሰዎች ጋር ተደዋውለ ነፃ አውጣ ወንድሜ ከመንተስኖት ጋር አብራ እየዞርካለ ቲክቶከር ሚዲያ ማን ነው የምትል ተጣንቀቅ ይሄ ሁሉ መረጃ ስላለን ከዚህ ግን አለፋልኩ ብለን ፎሎወር አለኝ ብለን ቲክቶክ ላይ አንድ ነገር ስለዚህ ነገር አንሲታ አወርተ የተደፈሩትን ሰዎች እንድታሳጥብ በኬዝ ነው ምን መጣብህ አለ ኦሬዲ መረጃ ስላለ we am not lying bro ካንተ አሁን አቤት ከሚባሉ ጓደኞች ጋር ሁሉ ጋር ኪፋት ልታደርግ ስትል ሁላችንም ካሬም ጭምር ሌላውም ጭምር አንተን ሪጀክት አድርጎ ያመለጡ ሰዎች ናቸው ነጻደቦ አውቃለህ አይደል ተጣንቀቅ ነግሬሃለሁ እኔ እዚህ ውስጥ አሁን ፒክቸር አለ መሬት ላይ ወርጄ ተኝቼ በአፕል ኬብሮን ቤተክርስቲያን ላይ አገልግሎት ላይ ሳለን መሬት ላይ ወርጄ ካልጋ ወርጄ የተኛውበት ምክንያት ይወቅ ያስቹፒት ማድ አሁን ላይ ያኔ ዝም ብዬ ተጣልቼ ኢግኖር ተደራርገን እኔ አኩርፌብ ተዘጋግተን እንደኖርን ነው ደሞ ነገር የማመላለሱን ቶ አምቴልዩ ትጎዳለህ ብራዘር ኢግኖር ተደራርገን እየኖርን እንደሆነ ታውቃለህ ግን አሁን ላይ እንዲያወጣህ ያረጋ ዳኖተር ላይ በተከታታይ በሁለት ሳምንት ባልሞላ ውስጥ ሁለት ሰው አንድ ሰውን ሲደፍር አንድ ህፃን ስትሞክር ነው ይሄ ነገሩ እንዴት ወዴት በሚባል አሁን ሚዲያ ላይ ልትወጣ ስለሆነ ነው ይሄን ማወራ እኔ አላወጣም ሰሞኑን ሌላ ሰው ያወጣል ብራዘር አሁን የዛኑን ነገር እንዲትተን ፕሮፌት ጋር ስንመጣ ነብዩ ይዞ እየዞረ ያለውን ሰውን መንፈስ ማያቅ መንፈሱን ነፃ አውጣው ይሄ መንፈስ ያለበት ነው ልጁ አንድ በሁለተኛ ደረጃ ላይ አይ ነብዩ ሐሰተኛ አይደለም እውነተኛ ነው ምናምን የሚትሉት አንድ ሰው ነፃ ወጣው ብሎ ሲመሰክር እስኪ ቻይና ላይ ንገሩ አንድ ሰው ማለት ሲመጣ ነው ማናየው ደጀኔ ሲባል ነው የምናውቀው ከዚህ ነው የመጣው ሲባል ነው የምናውቀው ስሙ ተጠርቶ እንደው ከዛ በኋላ አራዳ መሆን እኮ አለ አራዳውን ጋር ከሆንክ አቤል ብለህ ከጠራኸኝ እኮ አቤል አንተ እንደው ማሪቃ ራሱ እንደ እስራኤል ህዝብ ማለት ነው ረጅም ትንቢት የሚረዝም ትንቢት መተንበት ይችል ነበር ምንም እኮ ስም ከተሰጠ በኋላ ስም ተጠራ ከዛ በኋላ ምንም የሚቀጥል ምዕራፍ የሌለ እኮ ነው ስም ተጠራ አቤል ተነስሽ አንተ እንዲህ ትሆናለህ ብሎ እንኳን ፌክ መፈየቅ ማይችል ስለዚህ ብዙ ነገር አይተናል ይዘህ የዞር ካለው ግብረ ሰዶም ነው ደሞ አንድ ቸርች ከተጋበስ አንተ ምንድነህና ነው ካንተ የተሻሉ ሰዎች ዝም ብሎ ነው ይሄዶም ይመጡት አይጀብ ምናምን ፖሊስ ሴኩሪቲ ምናምን ጂኒ አያስፈልግም በነፃ ገብተህ ነው መውጣት ያለብህ ምንም አይነት ነገር ሴኩሪቲ አንተን ሚነካሰው አንተ ራስህ ይሄ ነገር ሰው ነው የምትመስለው አይነኩም በፍጹም አይነኩም ጌታ ምስክሬ ነው ላንተ እንደ ሴኩሪቲ ያስፈልግ ስሊፐር አርገው ወክ ብታደርግ
ጌታን ስሞል ስትሬት ላይ አይዙም፣ አንገቴን ጨቦ አይዙም። ብራዘር ለምን ትመሳሰላለህ? ተመሳስለህ ታልፋለህ። እንደው የመረረ ነው የሚሉ ጌታ ምስክሬ በምን ሌባ እንዳይዝ ነው ይሄ ሁሉ ሴኩሪቲ እንደዚህ አድርጎ መሳጆ እንደ ምን እንዳያረጉ ማንንም ነው ማይነካ ጌታ እንደሄደው ማይን ይሄ ጆበርግ ላይ በቃ እንደዚህ ነው ይሄ ሰውዬው እንዲህ ነው። አንተ ላይ ምንም ቅም የያዘ ሰውም የለም። እነዚህን ስም ሪሰርች አታርግና በነፃነት ለመኖር ከፈለክ ስም ሪሰርች አታርግ። ይወጣሉ እኮ እቺ ኔቨርቲ አሁን ይሄ ሴንሲቲቭ ወሬ ስለዝሙ ስለምን ላነሳ ስላልፈለኩ ከኢትዮጵያ ጀምሮ ከበሮ የሚመቱ ሰዎች ሴቶች ከሴት ቦዲጋርድ ጋር ጸጉር ቤት ሳይቀር እንደሚሄድ ይሄን ሁሉ ነገር ላወራ ስላልፈለኩ ነው። ለምን እነዛ ሴቶች ሁሉ አንድ ቀን ሲደብራቸው ወጥተው ያወራሉ። ስለዚህ እኔ ደቡብ አፍሪካ ያለውን ነገር ነው ያያያለሁት። አሁን ሰሞኑን በመጣ ኮንፈረንስ ላይ ራሱ ከአብያተ ክርስቲያናት ጋር ስለሚያጋጭ ሳይሌንትሊ አለፈ እንጂ ከባድ ነገር እንዳለ ሰምተን ብራ እኛ ማለት ሳተላይት ነን ማለት ከሳተላይት ጋር ነው እያወራ ያለ ሳተላይት ነን። ይህ ሐሰተኛ አይደለም፣ እውነተኛ ነው። እግር ከመታጠብ ውጪ ያለፈ ትንቢት የቱ ነው ትንቢት ያለ? በቃ ነፃና ዘይት ነው ምናምን ነው። ከዛ ያለፈ ነገር ምን አለ? ምንም ነገር ነው የሌለ። ውሃ ኦርደርሌስ ከለርሌስ ኤንድ ቴስትሌስ ነው የሚለው አይደል? ኦርደርሌስ ከለርሌስ እና ቴስትሌስ ነው የሚባለው ውሃ። ይሄ ውሃ ኦርደርሌስ ከለርሌስ የነበረው ቴስትሌስ የነበረው ውሃ ከለር እስኪያመጣ ድረስ እግር ያጥባል። ውሃው ኖርማል ከለርሌስ የነበረ ቀይ እስኪሆን ከቀይ ጥቁር እስኪሆን ድረስ በዛ ፉል ኦፍ ፈንገስ ደግመዋለሁ ባለፈው ማውሮች። ስለዚህ ውሃ ከለር እስኪቀየር ድረስ እግር በመታጠብ የሚመጣ ፍቅር የለም፣ የሚመጣ ነፃ ማውጣት የለም። ስለዚህ ደግሞ ብዙ ማስፈራሪያዎች፣ ብዙ ነገሮች፣ ብዙ ስልክ ምናምን የሚደውሉ አሉ። ገባችሁ? እኔ ምንም ነው አይ ዶንት ኬር ብራ። አስፈራራኝ አላስፈራራኝ ደወልክልኝ አልደወልክልኝ ብዬ የሚፈራ የሚደነግጥ አይነት ልጅ አይደለሁም። ስመኝ አንተ በየመድረኩ ተነስተህ ስታወራ አንተ በጣም ማፊያ እንደነበርክ አራዳ እንደነበርክ ብዙ ነገር እንዲያርጌ እንዲያልፌ ምናምን የት ሀገር ነው እንደዚህ ያረክሽው ብራዘር? የት ሀገር ነው እንደዚህ ያረከው? አንተ ወለይተ ሶዶ ተወልደ ሻሸመኔ አድገ ሊሆን ይችላል። እኔ ደግሞ በሀዲያ ዞን ላይ አድጌ ሀዲያ ውስጥ ተወልጄ ውሻ በግኖ ብሎ የሚሸጥበት አይነት ሰፈር ላይ ነው ያደግኩት። የጨርቆስ ልጅ ነኝ። ስመኝ ማርገጃ ነው ያደግኩት። ማርገጃ ላይ ነው ያደግኩት። ጨርቆስ ማለት ነው። እንደ ሻሸመኔ ላይ አድገ ቀስቴና ምናምን የሆነ ነገር አርጋል ምናምን ሸዋሸዋ ሰርታል። ከዛ በቃ አራዳ ነው ማፊያ ነው። ስለዚህ ካንተ በላይ ማፊያዎች ናቸው በእግዚአብሔር ቤት ላይ ያሉት። ለምን ግን ወደ ጌታ ተቀይረው ባይዘው ቅዱሳን አሁን ላይ ያሉት አገልጋዮች ጠቅላላ they are very mafia በቃ ማፊያ ናቸው። ምልህ እርድናን ማንም ማዘለል አይችልም። የነሱን እርድና የአራዳ ጥጋ ያዩ ናቸው። ክፋት ስራ ላይ የሚታወቁ ሰዎች ናቸው። አሁን እግዚአብሔር ቤት ላይ ያገለገሉ ያሉት ግን ምን ሆኖ ነው? እግዚአብሔር ለውጧቸው ለራሳቸው አላማ አድርጎ ነው። ይኸውልህ ብራዘር እኔ በ14 ዓመታት ውስጥ 14 እድሜ ውስጥ ያየዋቸውን ነገሮች አንተ ስቲል በላይፍ አላየህ ሊሆን ይችላል።